የብአዴን አህዮችና ደሳለኝ እንዴት ናችሁ? በትናንትናው ማስታወሻዬ ላይ አራቱን ጠቅላይ ግዛት ቃኝቼ ለእረፍትም ለጸሎትም ወደ ሳማ ሰንበት መቃረቤን ጠቁሜ ተሰናብቼ ነበር። ዛሬም እዛው ለመሰንበት የያዝኩት እቅዴ አልተቀየረም። አንዱንም ለስጋ አንዱንም ለነፍሴ እንዳለችው አቀንቃኝ የምስራቁን የሸዋ ክፍል እየቃኘው ጠላትን እከታተላለሁ። በአማራ የህልውና ትግል ውስጥ ተሰግስገው ህዝባችንን የሚበዘብዙ ስነ ልቦናውን በማዳከም የብአዴንን ወንበር ደግፎ እንዲገዛ ለማድረግ በፋኖ ስም የገቡና የግል ጥቅማቸውን በማሳደድ ላይ ያሉ እንክርዳዶችን እየነቀስኩ ማጋለጤን እቀጥላለሁ። የአማራ ህዝብ ትግል እንደ ወርቅ እየነጠረ የውስጥና የውጭ ባንዳዎችን እየመነጠረ ወደ ድል ማማ እየገሰገሰ ነው። ምንም እንኳን ዓለም ከአማራ ስቃይና መከራ ጎን ላለመሰለፍ የወሰነ ቢመስልም እውነት በራሷ ፈንቅላ እየታየች ነው። መቀሌ ላይ ፊኛ ሲፈነዳ መግለጫ የሚሰጡት ሀያላን ሀገራት በሺዎች የሚቆጠሩ የአማራ ልጃገረዶችና እናቶች ለሞራልም ለህግም ተጻራሪ በሆነ ወንጀል ተገደው ሲደፈሩ፣ ሕፃናት በየትምህርት ገበታቸው፣ አዛውንቶች በመኖሪያ ቤታቸውና በአምልኮ ቦታቸው በድሮን አረር ሲቃጠሉ ዓለም አይሰማም አያይም። ሰሞኑን በመካከለኛው ምስራቅና በኢራን እየተካሄደ ባለው ጦርነት የፈንጂ ድምፅ ምን እንደሆነ በወርቅ አልጋቸው ላይ ተኝተው የሰሙት የአብይ አህመድ መሳሪያ ለጋሾች ጦርነት ምን እንደሆነ ምልክቶችን እያዩ ነገን ይገነዘባሉ ብለን ተስፋ እናደርጋለን። የኢትዮጵያ ባለስልጣናትና የሌብነት ግብረአበሮችም ከድሃው ጉሮሮ እየዘረፋችሁ ዘመናዊ ህንፃ በዱባይ ብትገዙም ያም የምድራችን አካል ነውና ከእሳት አያመልጥም። አማራ ከእንግዲህ ምጽአት ካልሆነ ነፃነቱን ከማስከበር ውጪ በምንም ተጽዕኖ አይገታም። ጨፍጫፊዎች እንኳን በተለመነ የጦር መሳሪያ አይደለም ኒኩለር ቢታጠቁ እንኳን ይህን እንደ ፍም እየነደደ ያለውን የአማራ ፋኖ ቁጣ ሊያስቆሙት ቀርቶ ለአንድ ቀን ማዘግየት አይችሉም። በእውነትና ፍትሃዊ በሆነ መንገድ የተጀመረው የአልሞት ባይ ተጋዳይነት ትግል ወደ ቤተ መንግሥት ለመትመም ጫፍ ላይ ደርሷል። እኔም ማስታወሻዬን ለመከተብ በእግር ቀረብ ብዬ የሚሆነውን መዘገቤን እቀጥላለሁ። በሸዋ አናብስት መካከል ተከቦ የሚኖረው ጄኔራል ተፈራ ማሞ የጻፈውን የጦርነት ጀብዱ አብይ አህመድን በመጣል ያሳየናል ወይንስ ህወሓትን አትንኩብኝ እያለ ይከርማል? ይህም ቀጣይ የትኩረታችን አካል ነው። በነገራችን ላይ ወታደራዊ ምስጢሮችን እናቆያቸውና ጄኔራሉ ግን ምን ሆኖ ነው የፋኖ መሪዎችን አንድ ማድረግ ያልቻለው? መልሱን ራሱ መስጠት ይኖርበታል። ካልሆነ በብዕር እንሞግተዋለን። የተነሳንበትን ርዕስ አልዘነጋሁትም። በአንድ ወቅት አንድ የወያኔ ጆሮ ጠቢ የነበረ ሰው ጓደኛዬን ሰደበውና ቀኔ ዘረፍኩብህ አይደል ሲለው ፈጣኑ ጓደኛዬ መለስ አደረገና እንግዲህ አማራ የቀረችው እሷው ነበረች ዝረፋት ብሎ ወሽመጡን ቆረጠው። በ17 ዓመቱ የወያኔ ትጥቅ ትግል የሰራዊት ስንቅና ትጥቅ በማጓጓዝ ያገለግል የነበረ ደሳለኝ የሚባል አህያ ነበር። ይህ አህያ ለሌሎች ታጋዮች ከተደረገው በላይ ሐውልት ጭምር ተሰርቶለታል። እዚች ጋር ቅኔዋን ፈተን ወደ ብአዴን አህዮች እናመራለን። የወያኔ አህያ ደሳለኝ ለምን ተባለ? ደሳለኝ የየትኛው አካባቢ ህዝብ መጠሪያ ነው? ለምን ጎይቶም ሃጎስ ወይንም ተወልዳ አልተባለም? ቅኔው በአደባባይ ሲሰድቡት የነበረውን ጠላት የተባለ ህዝብ ለማዋረድና የብአዴንን አህያነት ጭምር ለማመላከት ነው። ትንታግ ትውልድ ተነሳና ሴራውን መነቃቀል ጀመረ እንጂ እዛው አማራው መሃል ከተማ ጠመንጃ የዘቀዘቀ ሐውልትም አሰርተውልን ነበር። በትናንትናው ዕለት የጎጃም ብአዴን የአርሶ አደሩን አህዮች ሰብስቦ ማሰሩን ስሰማ የደሳለኝ ታሪክ ታወሰኝና ብአዴን አህዮች አስሮ ወዴት ሊሸሽባቸው ይሆን ብዬ ተገረምኩ። ብአዴን ፍርሃት፣ አድርባይነት፣ ተላላኪነትና ሁለተኛነት ተዋህዶ ከአባቱ በረከት ስምዖን እስከ አረጋ ከበደና ማስረሻ እጅ ሰጤ እየተወራረሰ የመጣ ሰው መሰል አህያ ስብስብ ነው።
አህያ በሆሳዕና ታላቅ ክብር ያገኘች እንስሳ መሆኗን አልዘነጋውም። በእርግጥም አህያ ከብአዴን ስለምትሻል ነው ሰብስቦ ማሰሩ። ብአዴን በፋኖ ውልቅልቁ ወጥቶ የዘረፈውን እንኳን የሚያሸሽበት መንገድ ስላጣ ማንነቱን እየለዋወጠ በአህያ ለመሸሽ የወሰነ ይመስላል። አሁን በአማራ ጠቅላይ ግዛቶች በከተማም በገጠርም በቤቱ የሚያድር አንድም የብአዴን አህያ ካድሬ የለም። ሁሉም ተበታትኖ የእጀባ ጥያቄ ቢያቀርብም በሁሉም አቅጣጫ በጦርነት የተወጠረው ብርሃኑ ጁላ ለራሱም የሚሸሽበት ምክንያት እያፈላለገ ነው። እኔ ያለሁበት አካባቢ ያሉት የአማራ አናብስት ደግሞ ከአዋሽ አርባ እስከ አዲስ አበባ ያለውን መውጫ መግቢያ እንደ መዳፍ እያነበቡት ይገኛሉ። ማን ያውቃል አንድ ምሽት እኔም ከነሱ ጋር አየር ኃይል ግቢ ብንጋበዝስ? ጠላት መሸነፉ ብቻ ሳይሆን ተዝረክርኳል። የሽመልስ ካቢኔ በቀን 3 ጊዜ ስብሰባ ቢቀመጥም መግባባት አልቻለም። ጃልመሮ አብረን ነፍጠኛን እንመክት ቢባልም ሙሉ ኦሮሚያን ካልሰጣችሁኝ አንገታችሁን እይዛለሁ እያለ ያስፈራራል። በየቦታው የዘረፈውን ንብረት ለማስከበር ደፋ ቀና የሚለው ጻድቃን ገብረተንሳይ የአድዋውን ቡድን ለማጥፋት ቢጎተጉትም በመደመር ሀገር መራለ ያለው ፋሽስቱ አብይ አህመድ የሂሳብ ስሌቱ ሁሉ ጠፍቶበት ፊቱ ወደ አረንጓዴነት ተቀይሯል። አማራን ሊጨፈጭፍ የገባው አራጅ ሰራዊት ተዋጊዎችን አስፈጅቶ አመራሩ ከነዳይፐሩ መማረኩን ቀጥሎበታል። አዲስ አበባን ጨምሮ በከተሞች ነዳጅ እንደ ህልም እየሆነ ነው። በኑሮ መወደድ የተጎሳቆለው ከተሜ የጤዛ ጠብታ የምታክል ድጋፍ ካገኘ ዘራፊ የአብይ አህመድን ስርዓት መንግሎ ለመጣል አቆብቁቦ እየጠበቀ ነው። ትግሉን ጠልፈው ለጠላት ለመሸጥ የቋመጡ የብአዴን አህዮችን ከነጀሌዎቻቸው ለማጽዳት የአማራ ፋኖ በሁሉም አቅጣጫ በእልህ እየሰራ ነው። ይህ የማጥራት ስራ በቅርቡ ተጠናቆ ጦርነትም ፖለቲካም ጠንቅቀው የሚረዱ ዘመናዊ መሪዎች ትግሉን ያሳልጡታል። የተመስገን ጥሩነህ፣ የአረጋ ከበደና የዝናሽ ታያቸው ብአዴንም ባሰራቸው አህዮች እስከ ሞት እንሸኘዋለን። በፋኖ ስም ኬላ እየዘረጋ አማራን የዘረፈ በወንድሞቻችን መስዋዕትነት ሀብትና ንብረት ያከማቸን በሙሉ ከትግሉ ነቅሰን እያወጣን በበደለው ሕዝብ ፊት ለፍርድ እናቀርባለን። ከእንግዲህ ለትግሉ ሲባል ሌባውንና የብአዴን አህያውንም ጭምር ተሸክሞ ወደ ቀራንዮ የሚጓዝ የህልውና ትግል የለም። አህዮች ያሰረውን የብአዴን አህያ እንዲህ እያልን ብንቀኝበትስ ምን ያመጣል? እንዲህ ያለ ጊዜ የዘመን ፈጣጣ አህያው አረጋ በአህያ ሊወጣ ተመስገን ጠፍቶ ነው በፍርድ የሚቀጣ። እባክህ ደሳለኝ ዝናህን ላክና ደደቢት ተመለስ ስንቅ ሸክፍና ወገንህን ሰብስብ አስረሱም በልና ሁሌም ያንተ ወገን ለእኛ አይሆንምና። ከአዳባይ የካቲት 25 2018 ዓ.ም